ሰላም ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል? ሰላምታችን ከያላችሁበት ይድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። የግንቦት ሰባት ድርጅት አመሰራረት የኦሮሞ ህዝብ ጥያቄም ስጋት ላይ ስለጣላቸው የኦሮሞ ህዝብን ትግል ለማደናቀፍ ሆን ተብሎ የተመሰረተ እንደሆነ አቶ ገረሱ ገለጹ። የኦሮሞ ነጻነት ግንባር ሰራዊት የወያኔን ጦር አጠቃው አለ። ኢትዮጵያም በዓለም አቀፍ ህግና ስርዓቶች መከበር 42ኛ ደረጃ ላይ ተቀምጣለች ተባለ። ሆለታ ገነት ከሰንቀሌ በመጣም ልዩ ኃይል ስትታመሳመሸት። ሰላም ጤና ይስጥልኝ እንደምንውላችኋል። ዜና ማሰማችሁ ኢዮብ ባይሳ ነኝ። ዜናው ሲተነተን እነሆ። በምስራቅ ወለጋ ዞን የኦሮሞ ነጻነት ግንባር ሰራዊት ጸረ ህዝብ በሆኑ የወያኔ ወታደሮች ላይ በወሰደው እርምጃ 12 በላይ ከጥቅም ውጭ አደረገ። በምዕራብ ኦሮሚያ ውስጥ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት በወያኔ ሰራዊት ታጣቂዎችና ሰላዮች ላይ የሚወስደውን እርምጃ አጠናክሮ በመቀጠል መስከረም 28 2015 ዓ.ም በምስራቅ ወለጋ ዞን ውስጥ ሃሮሊሙ ወረዳ ዳሎት በተባለው አካባቢ የኦሮሞ ነጻነት ግንባር ሰራዊት ልዩ ኃይል በወሰደው የወያኔ ጦርን በማጥቃት 3 ወታደሮች ሲገድል ከ9 በላይ የሆኑትን ክፉኛ አቁስሏል። ኦነግ ገለጸ። በዚህ ጥቃቱም 120 ጥይት 16 የእጅ ቦምቦች ተማርከዋል። እንደሻው ታደሰ ክፍሌ መዝገቡ ታየ የተባሉ የወያኔ ወታደሮች የኦሮሞ ነጻነት ግንባር ወታደሮች የገደሏቸው እንደሆነ ታውቋል። ከጥቃቱ በኋላ የወያኔ ታጣቂዎች አካባቢውን ሲያምሱ እንደነበረ የደረሰ መረጃ ይገልጻል። በዓለማችን የደህንነት ስጋት ይታይባቸዋል ተብለው ከተፈረጁ ሀገራት መካከል ኢትዮጵያ 42ኛ ደረጃ ላይ መቀመጧን በጉዳዩ ዙሪያ ጥናት ያካሄደው ዓለም አቀፍ ተቋም ገለጸ። የዘንድሮው ዓመታዊ ሪፖርት ይፋ ያደረገው ጋሎፕ ናይሎቲክስ የተሰኘው በዓለም አቀፍ ህግና ስርዓቶች መከበር ዙሪያ የሚሰራው ተቋም በ141 የዓለማችን ሀገራት ላይ በተካሄደው ጥናት ኢትዮጵያ 42ኛ ደረጃ ላይ መገኘቷን አስታውቋል። በሀገሪቱ ያሉ ዜጎች በፖሊስ ላይ ያላቸው መተማመንና በ141 ደሃ ሀገራት የሚገኙ የስርቆት ደረጃ መለኪያ በተወሰደው በዚህ ዓለም አቀፍ ጥናት ሲንጋፖር፣ ኡዝቤኪስታን እና ሆንግ ኮንግ የተረጋጋ ተብለው ከአንደኛ እስከ 3ኛ ደረጃ ማግኘታቸው ታውቋል። በሶስቱ ሀገራት የሚገኙ ሰዎች በፖሊስ ላይ ያላቸው መተማመን ከፍተኛ ሲሆን በምሽት ያለምንም ፍርሃት እንደሚንቀሳቀሱ ሪፖርቱ ላይ ተመልክቷል። ይፋ በተደረገው በዚህ ሪፖርት ስርቆት የተለመደ ነው የተባለበት ደቡብ አፍሪካ 138ኛ ደረጃ ላይ የተቀመጠች ሲሆን የህግ አስከባሪዎች በሙስና የሚታሙት ኬንያ ደግሞ በ118ኛ ሆና መገኘቷን ስታር የተሰኘው የኬንያ ጋዜጣ ዘግቧል። ግብጽ በ31ኛ ደረጃ ላይ የተፈረጀች ሲሆን ናይጄሪያ ደግሞ 41ኛነትን ደረጃ ላይ ትገኛለች። ከ20 ዓመት በላይ በጦርነት ውስጥ የምትገኘው ጎረቤት ሶማሊያ 72ኛ ደረጃ ላይ ስትገኝ አዲሲቱ ሀገር ደቡብ ሱዳን ደግሞ 136ኛ ደረጃ ላይ ተቀምጣለች። በዓለም በ21ኛው ደረጃ ላይ የተፈረጀችው ሩዋንዳ ደግሞ ከአፍሪካ ደህንነት አስተማማኝ ተብሎ ሰላማዊ ሀገር ተብላ ተመርጣለች። በሀገሪቱ ውስጥ ያለው ፖለቲካዊ አለመረጋጋት ህዝቦች በጸጥታ ኃይሎች ላይ ያላቸው እምነት ማነስ ማህበራዊና ኢኮኖሚያዊ ጉዳዮች ላይ አሉታዊ ተጽዕኖ እንደሚያሳድሩ ጋሎፕ ናይሎቲክስ ባደረገው ጥናት አረጋግጧል።
ወያኔም በኦሮሚያ ውስጥ የተለያዩ ዞኖች ውስጥ ሴሚናር በማዘጋጀት ህዝብን ሰብስቦ ለማናገር እየሞከረ ቢገኝም አብዛኛው ስብሰባዎች በህዝቡ ቁጣና ጥያቄ ስብሰባው እንደተፈለገ ሊካሄድ አለመቻሉ ታወቀ። በፍንፍኔ ዙሪያ ልዩ ዞን ውስጥ የጸረ ጭቆና አመጽና የፍንፍኔ ማስተር ፕላን ተቃውሞ የያዙ በራሪ ወረቀቶች ለህዝብ መሰራጨታቸው ታውቋል። በምዕራብ ኦሮሚያ ዞን ውስጥ የተለያዩ ወረዳ ውስጥ ወጣት የኦሮሞ ተወላጆችን ወያኔ ኦፒዶ ስርዓት ለስልጣና በሚል ሰብስቦ የመብት ጥያቄ እንዳያነሱ ለማካሄድ ቢሞክርም ተማሪዎቹ የመብት ጥያቄ በማንሳት ካድሬዎችን ሲያስጨንቋቸው እንደነበረ ለማወቅ ተችሏል። በምዕራብ ወለጋ ዞን መንዲ ጃርሶ ወረዳ፣ በምስራቅ ወለጋ ዞን ኑኑ ቆምባ ዋዮና በተለያዩ ኦሮሚያ ክልል ውስጥ ተማሪዎች ከፍተኛ ጥያቄ አነስተው ተቃውሟቸዋል። ለካድሬዎች ያነሱት ጥያቄ ማስተር ፕላኑ እቅዱ እንዲሰረዝ፣ የከፍተኛ ትምህርት መግቢያ ነጥብ ከፍ መደረጉ አግባብ አይደለም፣ ይቀነስ፣ ህገወጥ የሆነ ዘይት ጥራቱን ያልጠበቀ ዘይት ለህዝባችን እየተሰራጨ ለካንሰር ለተለያየ በሽታ እየዳረገን ይገኛል፣ በአስቸኳይ እንዲቆም በማለት ካድሬዎችን አዋክቧቸዋል። ማስተር ፕላኑ የኦሮሞ ህዝብን ለችግር የሚዳርግ ለስደት የሚያበቃ ስለሆነ ሁሉም የኦሮሞ ህዝብ ባንድ ላይ ተነስቶ ማስተር ፕላኑን በመቃወም እንዲቆም ማድረግ ይጠበቅበታል ሲል አቶ ገረሱ ጥሪ ያደረገ። በመቀጠል አቶ ገረሱ ሲናገር የሀገር አድን የተባለው ጥምረት ራሱ ግንቦት 7 የተመሰረተው በደል የተፈጸመባቸውን ህዝቦች በደል መቅረፍ ሳይሆን በደለኞቹን ራሳቸው እንዳደጋ የመቁጠር ባህሪ ያለው ድርጅት ነው ሲል አቶ ገረሱ ገልጿል። የሚባለው ግሩፕ በመሪነት መሰረተ የሚባለው የግንቦት 7 የሚባለው ድርጅት ውስጥ የነበረው አስተሳሰብ አብዛኛዎቹ ራሳቸው ላይ አንድነት ስም የአንድነት ኃይል ብለው የሚጠሩ ኃይሎች ውስጥ ይሄ አይነት አስተሳሰብ አለ። ግን ግንቦት 7 የሚባለው ድርጅት ከመመስረቱ በፊት የድርጅቱ መሪ እስር ቤት በነበሩበት ጊዜ ብዙ ኦሮሞዎች እዛ ታስረው እንደነበሩ እና ታስረው ያሉበት ሁኔታም በጣም አማረው እንደሚናገሩ የእነሱን ምሬት ለሀገሩ አደጋ ነው የሚል እነሱን ያማረረውን ነገር ለመፍታት ሳይሆን የእነሱን ምሬት አቅጣጫ ለማስቀየር ለማድበስበስ እንደፈጠሩ ይሄ እነዚህ ሰዎች በሚያወሩት ነገር በጣም አደገኛ የሆነ ነገር ነው፣ ለሀገራችን አደጋ ነው የሚል አስተያየት ሰጥተው ነበር ዶክተር ብርሃኑ ነጋ ከእስር ቤት በወጡበት ጊዜ። ስለዚህ የግንቦት 7 ትግል ራሱ በህዝቦች በተለይ በኦሮሞ ህዝብ ላይ ግፍ እየፈጸመ ያለውን ስርዓት መቀየር ሳይሆን የግፉ ቪክቲም የሆኑ ሰዎች አደጋ ይፈጥራሉ የሚል ከቪክቲሞች ከተጠቂዎች በሰውየው አባባል አደጋ የሚሉት ለመከላከል ነው። ግንቦት 7 የተመሰረተው በተለይ የኦሮሞ እስረኞች ስላሰጓቸው እነዚህን ከፊታቸው ለመቆም የኦሮሞ ህዝብን ጥያቄ ማድበስበስ ከድርጅቱ እየፈለቀቁ የተለያየ አካላትን በማውጣት ድርጅቶችን ማዳከም እንደነበረ ገልጸዋል። ከዚህ በፊትም የታየው ፍንፍኔ ዙሪያ የኦሮሚያ ልዩ ዞን ቡራዩ፣ ሆለታ፣ ወልመራም፣ ኤጀሬ፣ መናገሻ የሀገር ባለቤትነት መብት ጥያቄዎችን እንዲሁም የማስተር ፕላንን የሚቃወሙ በራሪ ወረቀቶች ለኦሮሞ ህዝብ እንደተሰራጨ ለማወቅ ተችሏል። የወያኔ ካድሮች በሁኔታው ክፉኛ በመደናገጥ በሆለታ ከተማ ጨለማን ተገን በማድረግ ከሰንቀሌ በመጣው ልዩ ኃይል በተባለው ፖሊስ የከተማው ነዋሪ ቤቶችን ሲበረበር ማምሸቱ ታውቋል። እንደ ምንጮቻችን መሰረት ልዩ ኃይል የተባለው ሙሉ ትጥቅ የታጠቀ ሲሆን የታጠቀው 3 ኦራል ሙሉ ልዩ ኃይሉ ወደ ቡራዩ ከተማ በመጓዝ የወረዳው ጽህፈት ቤት ግቢ ውስጥ መራገፋቸውን ምንጮቻችን ገልጸዋል። የቡራዩ ከተማ ነዋሪዎች እንደሚሉት ከሆነ ስጋታቸው እየጨመረ ፍርሃታቸው እየባሰ መሆኑን ታውቋል። እስካሁን ድረስ በርካታ የቡራዩ ከተማ ወጣቶች መንደር ላይ እየታሰሱ እየተያዙ እንዳለ ምንጮቻችን ገልጿል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ሙዚቃ ወደ ሌላ ፕሮግራም እንሻገራለን።
Isni wanuma ireti yomni laki alagan laki ajiruto laki abidena laki agarato wanuma kodana arkuma warkamna arkuma waliamna afani waltana bilisumma kafna bilisumma afduna ya samina bocha sinama kaneti ya dachina bocha tukana kase namana gamte kirafuna kadame bullon fi adame yomin kubata kaminda chitwan sinamala da kantiya ta kan sinanyata mukahoda ti mukli bala kabu mukasil ki ti mukli bala kabu go feki ya il madira na magala pati sabni sina kamne ila fakotu gimbata fe socho ko siloini dinalo du duradu so warkan kabine ajun ሲጠበቅ የነበረው መጽሐፍ በገበያ ላይ ዋለም። ደራሲው ተጠበው ታሪክን አገላብጠው የጻፉት መጽሐፍ ነው። እንዳያመልጦት ገዝቶት ያንብቡት። በኢትዮጵያ የተደበቀ አፓርታይድ ኦሮሞ የሰው ዘር ገንድ ነው ይሉናል ደራሲ መኮንን አበበ።
መጽሐፉም በተለያየ ስቴቶች ተሰራጭቷል። መጽሐፉን ገዝተው አንብበው ራስዎትን ይገምገሙበት፣ ማንነቱንም ያረጋግጡበታል። እውነት ኦሮሞም የሰው ዘር ገንድ ነው? በኢትዮጵያ የተደበቀ አፓርታይድ ነበረ? በናፍቆት ሲጠበቅ የነበረው መጽሐፍ ገበያ ላይ ውሏል። አማርኛ ዘፈን ሲዘፈን በርካቶቹም ጮቤ ይረግጣሉ። ቁጥራቸውም የተለየ ነው። ኦሮምኛ ዘፈን እናም ስለ ኦሮሞ ሲነገር ወባ እንደያዛቸው በጥላቻም የሚንዘፈዘፉ በርከትከት ያሉ ናቸው። ማስተር ፕላኑ የኦሮሞን ህዝብ አፈናቅሎ ለድህነት ዳርጎ ባድን ሊያበለጽግ የኦሮሚያ ምድር ለኦሮሞ ህዝብ ጠላት የሆነችበት ዘመን ላይ ደርሰናል። በዚህና በተለያዩ ጉዳዮች ላይ ከአቶ ገረሱ ቱፋ ጋርም የምናደርገውን ውይይት እንድትከታተሉ ጋብዛለሁ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምሰንብታችኋል። ሙዚቃው አየር ላይ ይውላልና አቶ ገረሱን ይዤ እመለሳለሁ። መልካም ቆይታ። ተወዳጁን ድምፃዊ ጃፋር ዩሱፍን ከልብ እናመሰግናለን። ማስተር ፕላኑ ዛሬም የኦሮሞ ህዝብን እያስጨነቀ ይገኛል። ባለፈው ማስተር ፕላኑን ስራ ላይ እናውላለን በሚል ወያኔ ስራው ሊጀምር ባለበት ሰዓት በርካታ የኦሮሞ ተማሪዎች፣ ገበሬዎች፣ ተቃውሞ ተማሪዎች ህይወታቸውን አጥተውበታል። በዚህ ላይ እንወያያለን። ለቃለ መጠይቁ ፈቃደኛ ሆነ ስለቀረብክ አቶ ገረሱ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። ቀርቤ አሳቤን እንድገልጽ ስለጋበዝከኝ አመሰግናለሁ። መልካም አቶ ገረሱ፣ ከረጅም ጊዜ በኋላ ነው ለውይይት የተገናኘ ነው። እንደው ወደ ማስተር ፕላኑ ከመግባቴ በፊት በአሁኑ ወቅት ስለዛች ሀገር ስለ ኦሮሚያና ስለ ኦሮሞም እናወራለን። በኢትዮጵያ ውስጥ በአሁኑ ወቅት የሚታየው የፖለቲካ ቀውስ በርካቶችን ለችግር እየዳረገ ይገኛል። እንደው ኢህአዴግ በአሁኑ ወቅት እንደዚሁ ከቀጠለም መጨረሻው ምን ይሆን? በአንድ ወቅት ፕሮፌሰር መራራ የተናገሩት ነገር አለ። የሚበላውን ያጣ ህዝብ መሪውን ይበላል የሚል ነገር አለ። ሁሉ ነገር ተወዷል። ህዝብ እየተጨነቀ ይገኛል። ወዴት እየሄደ ያለ ይመስልሃል? እንደሚመስለኝ እና ብዙ ሰዎች በግልጽ ሊረዱት እንደሚችሉት ኢህአዴግ እዛ ሀገር ውስጥ ያሉትን ችግሮች ከመፍታትና ሰላም እንዲፈጠር ከማድረግ ይልቅ ነገሮችን እያወሳሰበ እና አዳዲስ ኮንፍሊክቶችን ወይም ግጭቶችን እየፈጠረ
በህዝብና ህዝቦችን እያጋጨ መንግስትና ራሱ የሚመራውና መንግስትና ህዝብን ደግሞ እያጋጨ እየሄደና ነገሮች እየተወሳሰቡ የሚሄዱበት ሁኔታ ነው እየተፈጠረ ያለው። በእንደዚህ አይነት ሁኔታ ከቀጠለ ለረጅም ጊዜ ችግሮችን ከመፍታትና ግጭቶችን ከመፍታት ይልቅ አዳዲስ ግጭቶችን እየፈጠሩ የተለያየ ፍላጎትና ምኞት ያላቸው ህዝቦች በእንደዚህ አይነት ሁኔታ በሰላም መምራት የሚቻል አይመስለኝም። ስለዚህ እነዚህ አሁን ያሉ ችግሮች ከዚህ በፊትም የነበሩ አሁንም ያሉ ችግሮች ወደፊትም በዚህ ሁኔታ ውስጥ የሚፈጠሩ ችግሮች እየተሳሰቡ ሄደው ያልታሰበ አይነት አደጋ በአገሩን እየመራው ነው በሚለው ድርጅትም ላይ በህዝቡም ላይ ጉዳት የሚያደርሱ ይመስለኛል። እንደው አቶ ገረሱ እንደሚታወቀው በተለይ በርካታ ባለስልጣናቶች እየተሰደዱ ይገኛሉ። እንደው ከጋዜጠኞች በጀምር በርካታ ጋዜጠኞች ተሰደው ወጥተዋል። በቅርብ የቴሌቪዥን ጋዜጠኛ ወጣለች። እንዲሁም የዋና የጥናት ምናምን የሚል አንድ ባለስልጣን ከርተው አውስትራሊያ ይገኛሉ። እየወጡ ይገኛል። እንደዛም ሆኖ ህወሓት እስካሁን ድረስ በስልጣን ላይ አለ። ሚስጥሩ ምንድነው? ሰው ከከዳው ድርጅቱ የተዳከመ ከሆነ እንዴት እስካሁን ድረስ ሊቋቋምና ሊኖር ቻለ? ስልጣን ላይ ያለው መንግስት ያው በዛ ሀገር ውስጥ ኢፍታሪ ነገሮች ሲፈጽም እንደነበረ ሰዎች በህገወጥ መንገድ ሲገደሉ፣ ሲታሰሩ፣ ንብረታቸው ሲቀሙ፣ መሬታቸው ሲቀሙ እንደነበረ ምንም የተደበቀ ሚስጥር አይደለም። ይሄ ነገር ለህዝቡና መብቱን እያጣና ህይወቱን እያጣና ንብረቱን እያጣ ያለ ህዝብ ብቻ ሳይሆን እነሱ ውስጥ ሆነው ያንን ነገር ሲያስፈጽሙ የነበሩ ሰዎች ወይ አምነውበት ህዝብ እናገለግላለን ብሎ የገቡ ወይ ደግሞ ለግላቸው ጥቅም የገቡ ሰዎች ከነሱ ጋር በቆዩበት ሂደት ውስጥ እነሱ የሚያደርጉትን የኢፍትሐዊ የሆነ ነገር ባዩ ሰዓት ያገኙት ነገር የሚጠቅመው መንግስቱን ጥሎ እንደሚሄዱ ምንም ጥርጣሬ የለውም። ግን አንድ መንግስት የሆኑ ግለሰቦች ኢፍትሐዊ የሆነውን ነገር ያዩ ሰዎች ጥለውት ሄዱ ብቻ ሊወድቅ አይችልም። ምክንያቱም ከውስጡ ስትወጣ ለህሊና የሚያስደስት ነገር ሊሆን ይችላል። እንደዛም ሆኖ በተወሰነ ደረጃ እዛ ውስጥ አዲስ ጥቅም ሊያገኙ የሚፈልጉ የሚገቡ ሰዎች አሉ። እንደገና ደግሞ የሆነ መንግስት በተደራጀ መልክ እዛ ሀገር ውስጥ ያለው በመንግስቱ ላይ ቅሬታ ያለው ህዝብና እየጠፋ ያለውን ነገር አይቶ በደንብ በተደራጀ መልክ የሚታገል እና ለውጥ ለማምጣት ጥረት የሚያደርግ ኃይል ያለውን ጉልበት አሰባስቦ ካልታገለ ዝም ብሎ በራሱ መንገድ አይወድቅም የትኛው መንግስት። ስለዚህ በዛ ሀገር ውስጥ ያለው ሪሶርስ በእነሱ እጅ ነው ያለው። የሀገሩ ሀብት ላይ ነው የሚያዙት፣ የመንግስት ሀብት ላይ ነው የሚያዙት። በሀገር ውስጥ የሚሰበሰቡ ግብር በእነሱ እጅ ነው ያለው። ከውጭ የሚመጣው እርዳታ በእነሱ እጅ ነው ያለው። ስለዚህ ያንን ነገር ተጠቅመው በተወሰነ ደረጃ ረዥም እድሜ እንዲኖራቸው ለማድረግ ጥረት ያደርጋሉ። እንደዛ ማለት እስካሁን አልወደቁም ማለት በጥፊት አይወድቁም ማለት አይደለም። ግን የሆነ መንግስት ህዝቡ ቅሬታ ስላለው ህዝብ ስለተቃወመ ብቻ ሙሉ ብሎ በራሱ መንገድ የሆነ ጊዜ አይወድቅም። የተደራጀ ትግል ያስፈልጋል። በሰላማዊ መንገድም ሊሆን ይችላል፣ ሰላማዊ ባልሆነ መንገድም ሊሆን ይችላል። ግን በዛ ሀገር ውስጥ በጣም የተደራጀ ግብ ያለው እዛ ሀገር ውስጥ ያለውን አጠቃላይ አጋጣሚዎችና ሀገር ውስጥ ያለው ሪሶርስ በሙሉ ተጠቅመው የእነሱን ድክመት ተጠቅመው ሊገፋቸው የሚገባ
ኃይል በስካሌል ድረስ ዝም ብሎ መውደቅ አይችልም መንግስት። መልካም እስኪ ወደ ማስተር ፕላኑ እንሄዳለን። እንደው ስለ መሬቱን የተነጠቀ ህዝብ ብለሃልና ማስተር ፕላን በአሁኑ ወቅት በፊንፊኔ ዙሪያ ያሉ የኦሮሚያ ምድሮችን ፊንፊኔ ለሳፋ ነው እያለች ይገኛል። የኦሮሞ ህዝብ ደግሞ እየተቃወመ ነው። ሁለት ነገር እንድትመለከትልኝ ፈልጋለሁ። ፊንፊኔ የኦሮሚያ እምብርት ምድር ነች እየተባለ ነበር። በዙሪያው ያሉ የኦሮሚያ ክልሎች የኦሮሞ ናቸው። ፊንፊኔ የራሷን ግዛቶች የራሷን ምድር ሀገሬ ነው የራሴ ምድር ነው ብላ ብትሳፋና በዙሪያው ያሉ የኦሮሚያን ክልል ብትጠቀል ምንድነው ችግሩ? የኦሮሞ ህዝብ የሚጎዳው በምን መልክ ነው? እዚህ ላይ ሁለት ነገር ነው መታየት ያለበት። የፊንፊኔ የኦሮሞ ናት የሚለው ምንም ጥያቄ የሌለው ነገር ነው። አሁን ባለው ሁኔታ ግን የፊንፊኔ አዲስ አበባ የፌደራል መንግስት መቀመጫ ናት። የሚያስተዳድረውም እዛ ላይ በፌደራል መንግስቱ ስር ነው የሚተዳደረው። ከኦሮሞ እጅ ወጣ ለሌላው በሌላ አስተዳደር ስር ስትገባ እዛ አካባቢ ባለው ላይ በመሬቱ ላይ ነው ማን ነው የሚያዘው? በመሬቱ ለማን ነው እየተሸጠ ያለው? ሲሸጥ እዛ ላይ ለረጅም ለብዙ ሺህ ዓመታት እዛ ላይ የነበሩ ከመሬት ውጪ ሌላ ሀብትና ንብረት የሌላቸው ሌላ የሚሄዱበት ሀገር የሌላቸው ያን ነገር ደግሞ ለመከላከልና አማራጭ ነገር ለመፍጠር አቅሙን የሌላቸው እዛ አካባቢ ያለው ህዝባችን ምንም አማራጭ ሳይቀርብለት በጣም ትንንሽ ገንዘቦች እየተሰጡት ገንዘቦቹ ደግሞ በወራት ውስጥ ወደ ድህነት እንዲቀየርና ከዛ በኋላ ምንም ድምፅ እንዳይኖረው ልጆቹ ተስፋ እንዳይኖራቸው እሱም የሚቀመጥበት ቦታ ሳይዘጋጅለት ሌሎች ከፍተኛ ገንዘብ ያላቸው ግማሾቹ ከገንዘቡ ጋር ከመንግስት ጋር የተያያዙ ሌሎቹ ደግሞ በግላቸው ገንዘብ ያላቸው ሰዎች መጥተው እዛ አካባቢ እንዲሰፍሩና በሂደት ህዝባችን ጄኖሳይድ በሚመስል መንገድ እየተፈናቀለ ህይወቱና ወደፊት እድሉ ላይ አደጋ በሚያደርስ መንገድ እና የዘር ማጥፋትን በሚመስል መንገድ እየጸዳ የሚገኝበት ነገር ነው። አንድን ነገር ከአንተ ቀምተው አንድ ሰው አንተን ቤት ቀምቶ ቤቱን በአንተ ስም አስመዝግቦ እዛ ውስጥ ግን እንዳትኖር የምትበላውን የሚያሳጣ የምትቀበርበትን የሚያሳጣ እዛው ቤት ውስጥ ጠራጊና ዘበኛ ሆነ እንድትኖርና ወደፊት እንዳይኖር ልጆች ተፈናቅለው መሄጃ እንዲያጡ ካደረገና በአንተ ስም ነው ቤቱ የተመዘገበው ማዘጋጃ ቤት ያለው ካርታ በአንተ ስም ነው ያለው ቢባል አይ እኔ ብፈናቀልም እኔ የምበላው ባይኖረኝም እኔ እዛ ቤት ውስጥ መኖር ባልችልም እኔ ሰርቼ የምበላበትና የምበላው ነገር ባጣም ልጆቼ መሄጃ አጥተው ከዛ አካባቢ ቢጠፉ ሌሎች አቅሙን ያላቸው ከመንግስቱ ጋር የተያያዙ ወይ ደግሞ ሌሎች አጋጣሚዎች ያላቸው ሰዎች መጥተው ባልሰሩት ነገር ላይ ባለሀብት ሲሆኑ ካርታው በኔ ስም እስካለ ድረስ ቤቱ በኔ ስም እስካለ ድረስ ምንም ችግር የለውም የምትል አይመስለኝም። በግለሰብ ደረጃ ቢታይ ልክ እንደዛ ነው። በአዲስ አበባ በኦሮሞ ያለ ቢሆንም እዛ ላይ ያለው ከዛ መሬት ላይ እያተረፈ ያለው እዛ ላይ ለሺህ ዓመታት የሰፈሩ ህዝባችንን እያፈናቀለ ወይ አቅሙን ላላቸውና ከፍተኛ ገንዘብ ለሚያወጡ ሰዎች ለመሬቱ ባለቤት በሳንቲም ደረጃ እያወጣ በብዙ መቶ ሺዎች ገንዘብ እየሸጠ የሚኖር ኃይል በፊንፊኔ በኦሮሚያ ስም ስላለ
ቢስፋፋም ችግር የለውም የሚያስብል አይደለም ማለት ነው። አቶ ገረሱ ላቋርጥህና ስላነሳኸው ጉዳይ ለምሳሌ አሁን ያነሳኸው ያለው ጉዳት እንዳለው ነው። ለምሳሌ ሰበታ፣ ሆለታ፣ ኤጀሬ፣ ሙገር፣ መናገሻ፣ በዲስላሴ፣ ማርቆስ የሚባሉ አካባቢዎች በጠቅላላ በፊንፊኔ ዙሪያ ያሉ ክልሎች ናቸው። እነዚህ በጠቅላላ በህንድ፣ በእስራኤላውያኖች፣ በቻይና ሄክታሩ 1 ሄክታር በ2 ብር ዋጋ መሬቱ እንዳለ ተሸጧል። ለ10 ዓመት ለ20 ዓመት ኮንትራክት ወስደው አበባ ያለሙበት ነው ያለው። ምንድነው አሁን ይሄ መሬት ኦሬዲ ተወስደው ስራ እየተሰራበት ነው ያለው። ገበሬው ተፈናቅሏል። ሄክታር 1 ሄክታር በ2 ብር ዋጋ ገበሬው ሸጧል። ከዚህ በኋላ ማስተር ፕላኑ ቀራ መጣም የኦሮሞ ህዝብ ምንድነው ትርፉ? ምንድነው የሚያገኘው? እንዳለ ተሸጧል መሬቱ። አንተ እንዳልከው ይሄ የማስተር ፕላን የተባለው ነገር ከዚህ በፊት የተሰሩ ላለፉት 10 እና 12 ዓመታት የተሰሩ ህገወጥ ነገሮችን ህጋዊ ሽፋን ለመስጠት እየተደረገ ያለ ነገር ነው እንጂ ገና ከዚህ በኋላ የሚሸጥ መሬት ብቻ ከዚህ በኋላ የሚሸጥ መሬት ይኖራል። ከዚህ በፊትም ሲሸጡ የነበሩ በጣም በብዙ መቶ ሺዎች ገበሬዎች ተፈናቅለዋል። አንተ እንዳልከው 1 ካሬ ሜትር 2 እና 3 ብር ለገበሬው እየከፈሉ እነሱ አንዳንድ ቦታ ብዙ 10 ሺዎች ወይም አንዳንድ ጊዜ በመቶ ሺዎች ውስጥ መሀል ከተማ ውስጥ እየሸጡ ያሉበት ሁኔታ ነው ያለው። እነዚህ ደግሞ የውጭ ሀገርም የውስጥም ባህላት የሚባሉ ከመንግስት ጋር ተያያዙ ወይ ደግሞ የሚሸጡት ገንዘብ ለመንግስት ስልጣን ላለው ኃይል ትርፍ የሚሆን ገንዘብ ለሚያስገኝ ኃይሎች እየሰጡ ናቸው። እነዚህ ሲያደርጉ ሁለት አይነት ነገርን ታሳቢ አድርገው የሚያደርጉ ነው የሚመስለኝ። አንደኛ እዛ አካባቢ ያለው ህዝብ እዛ ለረጅም ዘመን የኖረውን የመሬቱ ባለቤት የሆነውን ሰው አሁን መሬቱን መቀማት ብቻ ሳይሆን ወደፊትም ድምጽ እንዳይኖረው ደሃ ሆኖ ህይወቱም ራሱ መቀጠል እንዳይችል ተበታትኖ እንዲጠፋ እና ይሄ ነገር አሁን እየተደረገ ያለው የማፈናቀልና ጄኖሳይድ የሚመስል የዘር ማጽዳት የሚመስል ድርጊት በምንም መልኩ እንዳይነሳ ያንን ነገር ሊያነሱ የሚችሉ ሰዎች የትም መጠለያ አግኝተው ሰርቫይቭ እንዳያደርጉ በጣም ትንሽ ገንዘብ እየሰጡ ከዛ ተበታትነው እንዲጠፉ የማድረግ አሁን ብቻ ሳይሆን ወደፊትም ድምጽ እንዳይኖራቸው የማድረግ ነው። ሌላኛው ደግሞ እዚህ አካባቢ ለረጅም ዘመን ሰፍሮ የነበረው ህዝብ ኦሮሞ ነው። እቺ ከተማ ስትቋቋም በኦሮሞ ላይ ተቋቋመችው። ከተቋቋመችበት ጊዜ ጀምሮ አካባቢው በጦርነት ተይዞ ነው ከተማ የተቋቋመው። ከተቋቋመችበት ጀምሮ በየጊዜው እዛ አካባቢ ያሉ ጎሳዎችን ግማሾቹ ሰዎችን በቁጥር ፈልገ ማግኘት እስኪያቅት ድረስ የጠፉ ናቸው። ግማሾቹ ጎሳዎች አሁን በመጥፋት ላይ ናቸው። ስለዚህ ያንኑ በፊት የነበረው ሁኔታ ማስቀጠልና የዲሞግራፊካሊ የህዝቡንም ቁጥር በመቀነስ እዛ አካባቢ የሚፈጠሩ ሁኔታዎች ላይ የወሰን ማን መወሰን አለበት የሚለውንም ነገር በሂደት እየቀነሱና እየተቀየሩ የሚሄዱበት ሁኔታ ነው ያለው። ስለዚህ አዎ ባለፉት 10 ዓመታት ከፍተኛ መሬት ተሰጥቷል። ያንኑ ህገወጥ ከዚህ በፊት የተፈጸሙ ነገሮችን ህጋዊ ሽፋን ለመስጠትና የተቀሩትንም መሬት ደግሞ ህጋዊ በሚመስል መንገድ ለመስጠት እየተደረገ ያለ ፕላን ነው ይሄ ማስተር ፕላን ተብሎ የሚጠራው እቅዳቸው። ስለዚህ ይሄንን ኢቭልና እርኩስ የሆነ እቅድ ከዚህ በፊት የተፈጸሙ እርኩስ የሆኑ ድርጊቶችን ህጋዊ ሽፋን የሚሰጥ የሞራል ቤዝ ሊሰጥ የሚችል ነገር ከዚህ በፊት የነበሩ የተሰጡ መሬቶች እንዳሉ ሆነው ብዙ ጉዳቶች ከዚህ በፊት ቢደርሱም እንኳን ይሄ ነገር ህጋዊ እንደሆነ በጉልበት ስልጣኑን ይዞ ህገወጥ በሆነ መንገድ የህዝቦችን ለዘመናት የኖሩበትን መሬት እያፈናቀለ የነሱ ህይወት አደጋ ውስጥ እያስገባ ህዝብን እየቀማ ሌላው እየሰጠ መሆኑ አሁንም ያለው ሰው ወደፊት የሚመጣው ሰው እንዲገነዘብና ይሄ ነገር ዛሬ በጉልበት ሊፈጽም ይችላል። ነገሮች እንደዚህ ሆነው አይቀጥሉም። ስልጣን ላይ ያለው ኃይል ለእድሜ ልክ ስልጣን ላይ ቆይም።
በህገወጥ መንገድ ከዚህ ጋር ተባብረው ከዚህ ሰዎችም እድሜ ልካቸውን በዚህ ሁኔታ አይቀጥሉም። ስለዚህ ይሄ ነገር ህገወጥ እንደሆነ የሞራልም የህግ መሰረት እንደሌለው ወደፊት በእንደዚህ አይነት ህገወጥ በሆነ መንገድ ውስጥ መሳተፍ ጄኖሳይድን የፈጸመ ላለ መንግስት ጋር ተባብሮ ከሱ እየተፈጀ ካለው ህዝብ የሚቀማ ንብረትን ወስዶ እዛ ላይ ለመኖር መሞከር ህገወጥና አደጋ እንዳለው በዚህ ውስጥ የሚሳተፉ በመስጠትም ይሁን በመቀበል የሚሳተፉ ሰዎች ግንዛቤ እንዲያገኙ እና ያን ነገር እንዲያስቡበት የሚያደርግ ይመስለኛል። ስለዚህ ተቃውሞ መቀጠል ነው ያለበት። የተፈጸመው ነገር ግማሹ የተጠናቀቀ ቢሆንም እንኳን ማለት ነው። መልካም እስኪ በዚህ ዜማ ረፍት እናርግና ወደ ሌላው እንመለሳለን። በርካቶች የኦሮሞ ተወላጆች በተለያየ ሀገር ይኖራሉ። ወያኔም ዲያስፖራውን ለማማለል የተለያየ ጥቅሞች ሰጥቶ የተወሰኑት አገር ቤት ገብተው ከወንድሞቻቸው መሬት እንደወሰዱ የሚደርሰን መረጃ ይገልጻል። በተለያየ ሀገር የሚኖረው ኦሮሞ መሬት አባቱን መሬት እንደወሰደ ይተቻል። የኦሮሞ ምድር ነጥቀው ያሉ የውጭ ዜጎችን መልሰው ኦሮሞም እንዴት ባለቤት ሊሆን ይችላል የራሱ መሬት? መልካም ቆይታ። በዚህ ዜማ ረፍት እናርግ። Allatin gamoji oso dubatte kurtumin galana afan bafatte lafe lammi ko awan chadabe sura binin sadahe dahe abba lafa lafe lafasa sure alagani rajata taka falate lafasarati kansira muda kulli habet taka falate lafasarati hojjate muda kulli habet Karaan beene akka yaadatamu tume galansa dhabe wanyaatu. Karaan beene akka yaadatamu tume galansa dhabe wanyaatu. Allatin gamoji oso dubatte kurtumin galana afan bafatte lafe lammi ko awar chadabe sura binin sadahe abba lafa lafe nafasa sure alagani rajirata taka falate nafasarati kansira muda kuni habeti taka falate nafasarati hojjate muda kuni habeti Abdi murane dufasaedi oran karana tasini mani warere mata dirara jibuni oran karana tasini mani warere mata dirara jibuni ተወዳጁን ድምፃዊ ሽኩር ጀማልን እናመሰግናለን። አቶ ገረሱ በዜማው ዝና እንዳልክ ተስፋ አደርጋለሁ። ወደ ቀሪው ጥያቄ እስኪ ላምራ። እንደው የኦሮሞ ህዝብ ከሀብቱ ላይ ከንብረቱ ላይ በምን መንገድ መከላከልስ ይችላል? በተለይ በውጭ ሀገር ዜጎች የተነጠቀው መሬት 1 ሄክታር በ2 ብር ነው የተሸጠው። መልሶ የራሱን መሬቱን በምን መንገድ ሊረከባቸው ይችላል?
የዛ መሬት ባለቤት መልሶ እንዴት ሊሆን ይችላል? እዚህ ከርቀት ሆኜ ሰው እዛ ያለው ሰው ምን ማድረግ እንዳለበት በዝርዝርና እሱ እዛ ያለው ህዝብ ሊከተለው የሚገባው ስትራቴጂ ወይ ታክቲክ ከዚህ ሆኜ እንደዚህ ቢያደርግ ብዬ መናገር ትንሽ ከባድ ነገር ነው። ምክንያቱም የተለያየ አካባቢ ያሉ ሰዎች በተለያየ መንገድ ነው ነገሩን ይህን ነገር የመጣባቸውን አደጋ ሬዚስት ማድረግ የሚችሉት ግን በዓለም ላይ የነበሩ ህዝቦች ንብረታቸውን፣ ሀብታቸውን፣ መሬታቸውን ሲቀሙ በተለያየ መንገድ ሬዚስት ሲያደርጉ ወይ ደግሞ ያንን ነገር ለማስቆም ሲሞክሩ ነው የነበሩት። ስለዚህ በሌሎች ህግ በደንብ በዳበረበት የህግ የበላይነት በተከበረበት ሀገር ውስጥ የሚኖሩ ህዝቦች ለረጅም ዓመትም ቢሆን ተከራክረው በፍርድ ቤትም ነገሮችን የሚቃወሙበት ሁኔታ ይኖር ነበረ። በእኛ ሀገር ውስጥ እንደዚህ አይነት ነገሮች የሚታሰቡ ነገሮች አይደሉም። ግን እነሱ ያሉበትን ሁኔታ አይተው ሀብቱን የተቀማሸው መሬቱን የተቀማሸው የቤተሰቡና የራሱ አደጋ ውስጥ እንዲገባ ሆን ተብሎ በመንግስትና ከዛ ነገር በሚያከፍል የሚፈጸም ህገወጥ እና ኢሞራላዊ የሆነ ነገር ሲፈጸም ሊደረጉ የሚችሉ ያንን ነገር ሊያስቆሙ የሚችሉ በህገወጥ ሂደት ውስጥ እየተሳተፉ ላሉ ሰዎች እየሰሩ ካሉት ነገር እንዲቆጠቡ ሊያደርግ የሚችል ብዙ መንገዶች ሊኖሩ ይችላሉ ብዬ አስባለሁ። ግን አሁን እዚህ ሆኜ እንደዚህ ቢያደርግ እንደዛ ባደርግ ማለት ከባድ ነገር ነው። ምክንያቱም ህዝቡ ያለበትን ሁኔታ ራሱ ነው የሚያውቁት። ባሉበት ሁኔታ ውስጥ ሆነው ምን ማድረግ እንዳለባቸው በራሳቸው መንገድ ነው መወሰን ያለባቸው። ግን ሬዚስት ማድረግ እንደሚቻል ይሄ ነገር ከሰማይ የመጣ እንደ መብረቅ የመጣ ነገር አይደለም። የሰው ልጅ እያደረገው ያለው ነገር ነው። በስልጣን ላይ ያለው መንግስት፣ ህይወት ያለው ሰው የሚመራው መንግስት ነው። በዚህ ነገር ውስጥ የሚሳተፉ ሰዎችም ህይወት ያላቸው የሰዎችን ሀብትና ንብረት በጉልበት ወይ ደግሞ ድምጽ የሌላቸውን ሰዎች ቀምቶ የሚሸጥ ከኃይል የተገኘ ሀብት ላይ መስፈር ምን አይነት አደጋ እንዳለው የሚያውቁ ይመስለኛል። ስለዚህ ህዝቡ በራሱ በሚችለው መንገድ ሬዚስት ማድረግ ያለበት ይመስለኛል። የውጭ ሀገሮቹ በዚህ ሁኔታ ውስጥ የሚሳተፉ የውጭ ሀገሮቹ በሀገራቸው ውስጥ እንደዚህ አይነት ነገሮች ሲፈጽሙ ምን እንደሚገጥማቸው ያውቃሉ። አንዳንዶቹን በውጭ ሀገር የታወቁ ድርጅቶች ከሆኑ አይደንቲፋይ አድርጎ ይሄ ሁኔታ ዘላቂነት እንደሌለው እንዲገነዘቡ ማድረግ በአንዳንድ ሁኔታዎች ለምሳሌ በጋምቤላ አካባቢ በተፈጸሙ ነገር ላይ እንደተደረገው በተለያየ ሀገሮች ክሶችንም መመስረት ይቻል ይሆናል። ግን ይሄ አሁን ባለው ሁኔታ ላይ በጣም የተጨበጠ ውጤት ላይ ያመጣ ይችላል። ስለዚህ የውጭ ሀገሮችም የባለሀብቶችም የሆኑ ከመንግስት ተባብረው በዚህ ነገር ውስጥ የሚሳተፉ ኃይሎች ይሄ ነገር ዘላቂነት እንደሌለው አደጋ ሊፈጠር እንደሚችል እንዲገነዘቡና የሚያደርግ ማንኛውንም አይነት ነገር ማድረግ ያለባቸው ይመስለኛል። ምን ማድረግ እንዳለባቸው ያው ህዝቡ ነው ሊያውቅ የሚገባው። እንደው አቶ ገረሱ የኦሮሞ ህዝብን እወክላለሁ የሚሉ ድርጅቶች እንደው በርከት ያሉ ናቸው። እንደው እንደ በርካቶቹ እንደውም እንደ ኪዮስክ የተቀመጡም አሉ። የኦሮሞ ህዝብ ሀብቱን፣ ንብረቱን፣ ህይወቱን እየተነጠቀ ነው ያለው። በምን መልክ በምን መንገድ ከዚህ ችግር ውስጥ ሊያወጡት ይችላሉ? የድርጅቶችስ ሚና ምን መሆን አለበት? ዝም ብሎ ለታሪክ እያስመዘገቡ ታሪክ ይፍረድ እየተባለ መታለፍን ያለበት? ምን እንጠብቅ ከድርጅቶች? ምን ትለኛለህ? ቅድም እንደሞከርኩት የሆነ አይነት ሁኔታ የሚለወጠው ህዝቡ ቅሬታ ስላለው ብቻ አይደለም። በግለሰብ ደረጃ ብዙ ሰዎች በዓለም ላይ የተለያየ በመንግስቶቻቸው ላይ ከፍተኛ ቅሬታ አላቸው። ግን ሁልጊዜም ቢሆን የተደራጀ ኃይል በሰላማዊ መንገድ ሊሆን ይችላል፣ በትጥቅ ትግልም ሊሆን ይችላል።
በተደራጀ መልክ ግብ ያለው አቅሙን አሰባስቦ አስተባብሮ ሊታገል የሚችል ድርጅት ሲኖር ብቻ ነው ነገሮች በፍጥነት ሊለወጡ የሚችሉት። በኦሮሞ ስም የተደራጁ በተለያየ መንገድ በአገር ውስጥ የሚታገሉ ከሀገር ውጭ የሚታገሉ እንታገላለን የሚሉ ኃይሎች ብዙ ናቸው። ግን የተጨበጠ ውጤት አሁን ባለው ሁኔታ ላይ ተጽዕኖ እያሳደሩ አይደሉም። ስለዚህ እነዚህ ድርጅቶች በስም ደረጃ ይኖሩ እንጂ አቅማቸው እናስፈጽማለን ከሚሉት ግብ ጋር የተመጣጠነ ነገር አይደለም። አቅም እንዳይኖራቸው ያደረጋቸው የውጫዊና ውስጣዊ ምክንያት ያለምንም ጥያቄ አለ። ስለዚህ ውጫዊው ያው ስልጣን ላይ ያለው ኃይል የትኛውም የኦሮሞ ድርጅት ሀገር ውስጥ ነው ያለው ውጭ ሀገር ውስጥ ነው ያለ እንዳይደራጅና እንደ ጠንካራ ሆኖ እሱ የሚያደርገውን ነገር እንዳይቃወም ለማድረግ ሁሌም ይጥራል። ስለዚህ እነሱ በተቋቋሙት መጀመሪያ እሱን ለመቃወም ስለሆነ እሱን ሬዚስት ለማድረግ ስለሆነ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን የውስጥ ችግራቸውን እስካሁን አሽመድምዶ ያቆያቸውን የውስጥ ችግራቸውን እነዚህ አይነት አደገኛ የሆኑ ሁኔታዎች ሲፈጸሙ በህዝብ ላይ የወደፊት ዕጣ ላይ ችግር ሊያመጡ የሚችሉ ነገሮች በዚህ እየተፈጸሙ ባለበት ሁኔታ ላይ እነሱ ከዚህ በፊት በነበረው ድክመታቸው የሚቀጥሉ ከሆነ በሂደቱ ላይ ምንም አይነት ድምፅ የማይኖራቸው ምንም አይነት ተጽዕኖ ስለማይኖራቸው እስካሁን ያለውን የውስጥ ድክመታቸውን በታማኝነትና በግልጽነት አይተው ራሳቸውን አጠንክረው ህዝቡን አስተባብረው አቅሙን አስተባብረው በህዝቡ ውስጥ ያለው ሪሶርስ አስተባብረው አሁን ያለውን አደጋ ለማስቀረትና ለማስቆም ጥረት ማድረግ ያለባቸው ይመስለኛል። ያው የተለያየ ድርጅቶች ስለሆኑ አንድ ወጥ የሆነ ይሄንን ነገር ቢያደርጉ ይጠነክራሉ የሚባል ወጥ የሆነ ፎርሙላ የለም። ግን የውስጣቸውን ድክመት አድበስብሰው እንዲሁ በስም ብቻ እየኖሩ አለን የሚል ነገር ሳይሆን የተፈጸመ ባለው ወንጀል ላይ ድምፅ እንዲኖራቸው ጉልበት እንዲኖራቸው የነገሮችን አቅጣጫ ለማስቀየር የሚያስችል አቅም እንዲያዳብሩ የውስጣቸውን ድክመት እንደገና ማየት ያለባቸው ይመስለኛል። ይሄ ነገር ዛሬ ብቻ በሁለት ቀን በሶስት ቀን ወይ በአመት ውስጥ የሚቆም ነገር አይደለም፣ የሚሄድ ነገር ነው። ያ መንግስት ስልጣን ላይ እስካለ ድረስ ከዚህ የሚያከፋ ሰዎች እስካሉበት ድረስ ያ መሬት ዋጋ በየቀኑ እየተወደደ ሰዎች ከዛ የሚያከፉ ሰዎች ምንም ነገር ሳይሰሩ መሬቱን ከሰው በመቀማት ብቻ ሀብታም የሚኮንበት ሁኔታ እስከቀጠለ ድረስ የሚገፉ በህዝቡ ቁጥር እየጨመረ ነው የሚሄደው። የሚቀማው መሬት በስፋቱ እየጨመረ ነው የሚሄደው። አደጋው በወራት ውስጥ ወይ በአመታት ውስጥ ብቻ በጥቂት አመት ውስጥ ብቻ የሚያቆም አይደለም፣ ይቀጥላል። ስለዚህ እስካሁን የነበረውን ድክመታቸውን አጣርተው አቅም ለመሆን መጣር ያለባቸው ይመስለኛል። ህዝቡም ደግሞ ወይ እንዲኖሩ ወይ ደግሞ እሱን እየዋሹ ህዝቡ በሌለ ነገር ላይ ተስፋ አድርጎ እንዲቀጥል የሚያደርጉ ነገሮች ድርጅቶች በእነሱ መታለል ያለበት አይመስለኝም። አማራጮችን ፈልጎ እየመጡበት ያሉትን አደጋዎች የሚቋቋሙበትን መንገድ መቋቋም የሚችልበትን መንገድ መፈለግ ያለበት ይመስለኛል። እነሱም ውስጣቸውን አጣርተው ጊዜው ከሚፈልገው ሁኔታ ጋር የሚመጣጠን አቅም ለማዳበር የሚችሉበት ሁኔታ መፍጠር ያለባቸው ይመስለኛል። መልካም። ያው እንግዲህ መሬት እየተወደደ ነው ያለው፣ አንተም ገልጸኸዋል። እንግዲህ ብር ያለው ዳስፖራው ነው። እኔም ድርሻዬን መውሰድ አለብኝ መሰለኝ። እኔም ልጓዝና ልውሰድ። እንግዲህ የዳስፖራው ድርሻ ምን ይሁን? በርካቶች ወደ ኢትዮጵያ ሄደው ሲሞዳሞዱ ነበርና ምን መደረግ አለበት ትለኛለህ? ወደ ሌላ ጥያቄ ከመሸጋገር ቤት አጠር አድርገህ መልስልኝ። የዲያስፖራ ሁለት አይነት ነገር ነው። አንደኛ እዛ ማለት በተለይም ውጭ ሀገር ያለው ሰው በተለያየ መንገድ ነው ወደ ውጭ ሀገር የተሰደደው። ግማሹ ሰው በነበረበት የፖለቲካ ሁኔታ ነው ወደ ውጭ ሀገር የተሰደደው። ሌሎቹ ደግሞ በተለያየ መንገድ ወደ ውጭ ሀገር የተሰደው ረጅም ዓመት ውጭ ሀገር የቆዩ ሰዎች አሉ። ወደ ሀገር ቤት ተመልሰውም የሚሄዱ ሰዎች ማለቱ በራሳቸው መሬት ላይ ማለቱ ደግሞ ህገወጥ ባልሆነ መንገድ ላይ የተለያየ አይነት ፖዚቲቭ ነገር የሚሰሩ ሰዎች አሉ። በዛው መልክ ደግሞ መንግስት አፋቸውን እንዲዘጉ ሌሎችን አፍ እንዲያዘጉ ከሌሎች የቀማቸውን ነገሮች በዝርፊያ ውስጥ ተሳታፊ እንዲሆኑ እና ሁሉም ሰው እየተሳተፈበት ነው የሚያስብል ነገር እንዲመስል
ለማድረግ የተወሰኑ ጥቂት ሰዎችን ደግሞ አሰባስቦ ከነሱ ቤተሰብ የቀማውን መሬት እየሰጣቸው አፋቸውን ለማዘጋት ሌላውንም ህዝብ አፍ ለማዘጋት ጥረት የሚያደርግበት ሁኔታ አለ። እንደዚህ አይነት ህገወጥ ነገር የሚፈጽም መንግስት የነሱን መሬት ቀምቶ ለነሱ የሚሰጥበት ሁኔታ ውስጥ መሳተፉ አይ ቲንክ ያለው ወንጀል ለጅመሺ እና ህጋዊነት ለማላበስ የሚደረግ ጥረት ነው። ስለዚህ አይ ቲንክ ሪዝነብል የሆነ ሰው በዛ ነገር ውስጥ መሳተፍ ያለበት አይመስለኝም። በሌላ መልክ ደግሞ ብዙ ሰው እዚህ ውጭ ሀገር ያለው ሰው እዛ ሀገር ቤተሰብ ያለው መሬትም ያለው ማለት ምክንያቱም ተፈናቅሎ ነው ራሱ የሚወጣው በራሱ መሬት ላይ በቤተሰቡ መሬት ላይ ሄዶ የሆነ ነገር ቢሰራ እዛ አካባቢ በራሱ ህዝቡ ነው የሚጠቀምበት። ስለዚህ እሱ ብዙ ችግር ያለ አይመስለኝም። ግን እዚህ ያሉ መንግስት ከሌሎቹ ሰዎች ቀምቶ እነሱን አፍ ለማዘጋት ከዛ የሚገኘውን ገንዘብ ለማትረፍ ምክንያቱም የውጭ ምንዛሬ ስላለበት ውጭ ሀገርም እስካሁን ያጣውን የፖለቲካ ድጋፍ ለማግኘት የሚያደርገው ነገር ውስጥ የሚሳተፉ ሰዎች አይ ቲንክ የሚያደርጉትን ነገር እንደገና ማየት ያለባቸው ይመስለኛል። መልካም መልክ ነው መታየት ያለበት። መልካም አቶ ገረሱ እንግዲህ ወደ ሌላ ጥያቄ ልሻገር። የአንድነት ኃይሎች ላለፉት 25 ዓመታት የተለያዩ ጥምረት ተመልክተናል፣ ግን ለውጤት ሲበቃ አላየንም። ምንድነው ችግሩ? አይ ቲንክ በዚህ ነገር ላይ በተለይ አስተያየቶችን ሰጥቼ ነበረ። አንደኛ የሆነ ጥምረት ወይ ደግሞ ትብብርም በለው ቅንጅት እንደዚህ የሚባሉ ነገሮች የኃይል ለመሆን ማለት ቢያንስ ሶስት ነገር ሊኖራቸው ይገባል የሚል እምነት ነው ያለኝ። አንደኛ የሆነ የፖለቲካ ድርጅት ከአንድ ሌላ የፖለቲካ ድርጅት ጋር ሲስማማ በሁለት ነገር ላይ ነው የሚስማማ። አንደኛ ወይ ታክቲካል በሆኑ ስልታዊ የሆኑ በአጭር ጊዜ ውስጥ አብረው የሚዋጉትን ወይ የሚታገሉትን ኃይል ላይ ተጽዕኖ ለማሳደር ነው። ወይ ደግሞ በረዥም ጊዜ ስትራቴጂያዊ ትብብር ከሆነ ደግሞ በረዥም ጊዜ የጋራ ግብ በአጭር ጊዜ ውስጥ የሁለቱን ጉልበት እና አቅም አንድ ላይ አስተባብረው ለማግኘት ነው እንደዛ የሚያደርጉት። ስለዚህ በስትራቴጂያዊ በሆነ መንገድ በረዥም ጊዜ የረዥም ጊዜ ትብብር ለመፍጠር እና ለውጥ ለማምጣት የሚታገሉ ሁለት ኃይሎች ቢያንስ በዛ ሀገር ውስጥ ሊለወጥ የሚገባው ችግር ላይ በሀገሪቱ ውስጥ ባለ ችግር ላይ መስማማት አለባቸው። ችግር ምንድን ነው በሚለው ነገር ላይ መስማማት አለባቸው። ይህንን ላይ መስማማት ያለባቸው አንደኛው እለውጠዋለሁ ብሎ የሚያስበውና የሚታገልበትን ሁኔታ፣ ሌላኛው ደግሞ ያንን ነገር አስገኛለሁ ብሎ የሚታገል ከሆነ በእንደዚህ አይነት እርስ በርሱ የሚቃረን ዓላማ ያላቸው ሁለት ኃይሎች አንድ ላይ ሊተባበሩ ረዥም ጊዜ ሊሄዱ አይችሉም። ምክንያቱም አንደኛው ሊያስፈጽም የሚፈልገው ነገር ሌላው ደግሞ ሊታገልና ሊያጠፋው የሚፈልገው ሁኔታ ነው የሚሆነው። ስለዚህ የመጀመሪያው መመዘኛ መሆን ያለበት በዛ ሀገር ውስጥ ያለ የችግር ምንነት ላይ መሰረታዊ የሆነ ስምምነት ያስፈልጋል ማለት ነው። ሁለተኛው ሁለት አብረው የሚሰሩ ኃይሎች ዘላቂነት ያለው አቅም ሊሆን የሚችል ትብብር ወይ ደግሞ ህብረት ወይ ግንባር ለመፍጠር እናስገኛለን የሚሉት የወደፊት ዓላማቸው ወይ ራዕያቸው የሚመሳሰል መሆን አለበት። የጋራ ራዕይ የሌላቸው ለውጥ ከመጣ በኋላ የሚታያቸው ወደፊት በጣም የተለያየ ከሆነ አብረውም ዘላቂ ሊሆን አይችሉም። ለተወሰነ ጊዜ አብረው ሊቀጥሉ ይችላሉ። ከዛ ውጭ ራዕያቸው ስለሚጋጭ ትብብሩ ወይ ግንባር ምናምን ነገር የሚባለው ነገር ዘላቂ ሊሆን አይችልም። ሶስተኛ ደግሞ ብዙ ጊዜ ድርጅቶች የሆነ ግንባር ውስጥ የሚገቡት አንዳንዶቹ በግላቸው የሚሰሩት ነገር አላቸው፣ ድርጅት ናቸው፣ የድርጅት ቅርጽ አላቸው፣ ስራ የሚሰራ በምድር ላይ የተጨበጠ ነገር ውጤት የሚያስገኝ ስራ የሚሰራ
በየጊዜው የራሱን አቅም እያደገ የሚሄድ ከሌላው ጋርም ባይተባበር ሙሉ ድል ማስገኘት አቅም ባይኖረውም ግን እያደገ የሚሄድ የተጠበቀ ነገር እየሰራ የሚሄድ ድርጅታዊ ቅርጽና ይዘት ያላቸው ድርጅቶች አንድ ላይ ሲተባበሩ በግላቸው ያላቸውን አቅም አንድ ላይ አስተባብረው በጋራ የበለጠ ጉልበት መሆን ይችላሉ። ግን በግላቸው የድርጅትነት ቅርጽ የሌላቸው ውስን አባል ያላቸው ወይ በስም ደረጃ ብቻ ያሉ ድርጅት ሆነው ሲኖሩ በምድር ላይ የተጨበጠ ነገር በአመት በሁለት አመት ምንም ነገር የማይፈጽሙ ድርጅቶች ምንም አይነት ትብብር ውስጥ ቢገቡ እዛ ውስጥ ለመደበቅና ትልቅ መስሎ ለመታየት ካልሆነ በስተቀር ምንም የሚፈይዱት ነገር የለም። እኔና አንተ በግላችን ምንም ነገር የማንሰራ ከሆነ የተጨበጠ ነገር ምንም ነገር የማናደርግ ከሆነ እኔና አንተ ብንተባበርም ብለን አዋጅ ብናስነግር ከዛ ውስጥ የሚመነጭ ተአምር አይሆንም። ኢትዮጵያ ውስጥ ባለፉት 20 ዓመታት የተፈጸሙ አብዛኛዎቹ ትብብሮች በላቸው ቅንጅት፣ ህብረት፣ ግንባር የሚባሉ ማዕት እንደው በአማርኛ ቋንቋ ውስጥ ያሉ ህብረትና አንድነትን የሚገልጹ የሚባሉ ቃሎች በሙሉ ጥቅም ላይ ውለዋል። ግን የተጨበጠ ውጤት ያመጣ ትብብር የለም ብላ አጭር ጊዜ ውስጥ የተወሰነ ጉልበት ለመሆን የሞከረ ትብብር ወይ ቅንጅት ቢኖር ቅንጅት የሚባለው ድርጅት ነው። እሱም ዘላቂ ሊሆን አልቻለም። ስለዚህ ባለፉት ሶስቱንም ሁኔታዎች ይጎላቸዋል። ወይ ባለው ችግር ላይ የሚስማሙ ኃይሎች አይደለም የሚተባበሩት፣ ወይ የጋራ ራዕይ የሌላቸው ኃይሎች ናቸው፣ ወይ ደግሞ በድርጅት ደረጃ ምንም አቅም የሌላቸው እና ምንም የተጨበጠ ነገር ማድረግ የማይችሉ ኃይሎች የሆነ ትብብር ውስጥ ገብተው ህዝቡ ይሄ ህብረት የሚባለውን ነገር ስለሚናፍቅ ብቻ ለዛ ስሜት ለማርካት እና የጊዜያዊ ዜና ለማድረግ እዛ ውስጥ ይገባሉ። ከዛ በኋላ የሚፈጸም አንድ ትብብር ደግሞ ከተፈጸመ ከተመሰረተ በኋላ ቀጣይ ህይወት እንዲኖረው ሌላ ተጨማሪ ሁኔታ ያስፈልገዋል። እሱም በጋራ የሚሰሩት ነገር ሊኖር ይገባል። በጋራ የተጨበጠ ነገር ውጤት የሚያመጡ ከሆነ ያ ነገር ህይወታቸው እንዲቀጥል ሰው በትብብር ውስጥ ወይ ደግሞ በህብረቱ ወይ በግንባር ውስጥ መሆኑ በግለሰብ ደረጃ ቢሆን በድርጅት ደረጃ እየረካ እንዲሄድ እንዲሁም እዛ ድጋፍ እንዲሰጣቸው እና የበለጠ እንዲያድጉ ሊያደርጋቸው ይችላል። አንድ ላይ ተባብረው የትብብር አዋጅ ካስነገሩ በኋላ እዛው የነበሩበት ውስጥ 10 ዓመት ከቆዩ እንደውም የህዝቡን ኤክስፔክቴሽን ከፍ አድርገው ከዛ በኋላ የተጨበጠ ነገር ስለማያመጡ ህዝቡ ከተወሰነ ጊዜ በኋላ ሪጀክት ያደርጋቸዋል። አብዛኛዎቹ እዛ ሀገር ውስጥ የተፈጸሙ ግንባር ትብብር ምናምን በሚባሉ የፖለቲካ ስብስቦች ውስጥ የተፈጸመ የነበረው ሁኔታ ይሄ ነው። እስካሁን የተጨበጠ አመርቂ ውጤት ሊያመጣ የሚችል ትብብር ተፈጽሞ የሚያውቅ አይመስለኝም። መልካም። የሀገር አድን ጥምረቱን እስኪ እንመልከት። የሀገር አድን ጥምረት ጥምረቱ ወይም ከአሰያየሙ ከስሙ አሰያየም ራሱ ችግር አለበት የሚሉ ወገኖች አሉ። ሌላውን ህዝብ የተጨቆነውን ህዝብ ረግጦ ለመያዝ እየተሰየመ ስም ነው ይላሉ። በዚህ ይስማማሉ? የተስማማላት ወገረሱ? አይ ቲንክ ይሄኛው የሀገር አድን የተባለው ድርጅት የድርጅቱ ይህንን ትብብር የሚባለውን ግሩፕ በመሪነት መሰረተ የሚባለው የግንቦት 7 የሚባለው ድርጅት ውስጥ የነበረው አስተሳሰብ አብዛኛዎቹ ራሳቸውን የአንድነት ስም የአንድነት ኃይል ብለው የሚጠሩ ኃይሎች ውስጥ ይሄ አይነት አስተሳሰብ አለ። ግን የግንቦት 7 የሚባለው ድርጅት ከመመስረቱ በፊት የድርጅቱ መሪ እስር ቤት በነበሩበት ጊዜ ብዙ ኦሮሞዎች እዛ ታስረው እንደነበሩ እና ታስረው ያሉበት ሁኔታም በጣም አማራው እንደሚናገሩ የነሱን ምሬት ለሀገሩ አደጋ ነው የሚል እነሱን ያማረረውን ነገር ለመፍታት ሳይሆን የነሱን ምሬት አጣጫ ለማስቀየር ለማድበስበስ እንደፈጠሩ ይሄ እነዚህ ሰዎች በሚያወሩት ነገር በጣም አደገኛ የሆነ ነገር ነው፣ ለሀገራችን አደጋ ነው የሚል አስተያየት ሰጥተው ነበር ዶክተር ብርሃኑ ነጋ ከእስር ቤት በወጡበት ጊዜ። ስለዚህ የግንቦት 7 ትግል ራሱ
በህዝቦች በተለይ በኦሮሞ ህዝብ ላይ ግፍ እየፈጸመ ያለውን ስርዓት መቀየር ሳይሆን የግፉ ቪክቲም የሆኑ ሰዎች አደጋ ይፈጥራሉ የሚል ከቪክቲሞች ከተጠቂዎች በሰውየው አባባል አደጋ የሚሉት ለመከላከል ነው። የህዝቦች የመብት ጥያቄ እንደ ሀገሩ ላይ ለተቃጣ አደጋ መቁጠር ሴኩሪታይዜሽን ነው የሚባለው በፈረንጆቹ። የተጠቂ የሆኑ ሰዎችን ችግራቸውን ለመፍታት ሳይሆን ጥያቄያቸው ፍትሃዊ ነው ሊመለስ ይገባል ብሎ ከነሱ ጋር ከመቆም ይልቅ እነሱ ተጠቂዎችን ራሳቸውን እንደ አደጋ የመቁጠር እና እነሱን በሌላ መንገድ ለመዋጋት የተፈጠረ ድርጅት ነው። በውስጡ ግንቦት የሚባለው ድርጅት ግልጽ የሆነ ዓላማ የለውም። ዓላማው ዲሞክራሲያዊ የሆነ ስርዓት እንፈጥራለን ከሚል ውጪ ኢትዮጵያ ውስጥ ያሉ ለዘመናት የነበሩ አሁንም መልካቸውን ቀጥለው የነበሩ የብሔር ጭቆና ላይ ምንም አይነት ግልጽ አቋም የለውም። እዛ ሀገር ውስጥ ያለው ችግር በፌደራል ይፈታል ወይ በኮንፌዴሬሽን ይፈታል፣ በምን መንገድ ነው የሚፈታው የሚለው ላይ ግልጽ አቋም የለውም። በዛ ሀገር ውስጥ የተፈጸሙ ታሪካዊ በደሎች ላይ ምንም አይነት ግልጽ አቋም የለውም። ወደፊት ምን መምጣት አለበት የሚለው ኢትዮጵያ ለልትመተክ ስታወጣ የሚመጣ ነገር ነው የሚል እንጂ እንደ ድርጅት ግልጽ አቋምና በዚህ መንገድ ላይ ነው የምንታገለው እንደዚህ አይነት ስርዓት ቢፈጠር ነው የነበሩ ችግሮችንም አሁን ያሉ ችግሮችንም የሚፈታው የሚል ወጥነት ያለው በጣም ግልጽ የሆነና ችግሮችን ሊፈታ የሚችል ልክም ባይሆን ራሱ ግልጽ የሆነ ዓላማ የሌለው ድርጅት ነው። ስለዚህ ትግሉ አሁን ላይ ስልጣን ላይ ያለው ኃይል ላይ ብቻ ሳይሆን እዛ ሀገር ውስጥ የነበረው ጭቆና ላይ የተነሱ ኃይሎችን ጭምር ለመዋጋት እና ያ እዛ ሀገር ውስጥ የተቋቋመው መንግስት ወይ ሀገር ህዝቦችንም እየጨቆነ ቢሆን በምንም አይነት ሁኔታ መቀጠል አለበት የሚል አይነት አንድምታ ያለው መልእክት ነው የሚያስተላልፈው የሀገር አደን የሚባለው። ስለዚህ ከዛ ሊወጣ የሚችል ዲሞክራሲያዊ መብትም የሚኖር አይመስለኝም። ምክንያቱም የዲሞክራሲያዊ መብቱ እነሱ የሚሉት አሁን ባለው ስርዓት ላይ ማለት ሀገሩ ላይ አደጋ ያመጣል ብሎ ስለሚያምኑ የተበደለው ኦሮሞን ስለበደሉ ሳይሆን አሁን በበደሉ ምክንያት የተበሳጨው ሰው አደጋ ያመጣል ብለው የተበሳጨውን ሰው የበደሉ ቪክቲም የሆነውን ሰው የተማረረውን ሰው አደጋ እንዳያመጣ ከሱ ለመከላከል ነው ትግሉ የሚመስለው። አሁን ስልጣን ላይ ያለው ኃይል ብቻ አይደለም። ስለዚህ ስሙ ራሱ በጣም ሲበዛ አደገኛ የሆነ ስም ነው። ይሄንን ነገር ይሄኛውን ሰው ሊገነዘበው የሚገባ ይመስለኛል። እንደው ቀደም ጠቃቅሰዋል ግልጽ አቋም የለውም ግንቦት ሰባት የሚል ነገር ገልጸዋል። እንደው አቶ ዶክተር ብርሃኑ ነጋ ሲናገሩ ብሔረሰቦች በቋንቋቸው በክልላቸው መተዳደር እንዳለባቸው ሲገልጹ ነበር። አሁን አዲስ የመጣ ነገር ደግሞ አለ። አማርኛ ሲነገር በርካቶች ደስተኞች ናቸው። ስለ ኦሮሞና ስለ ኦሮምኛ ቋንቋ ሲነሳም ልክ እንደው ወባ ያዘው ኃይል የሚንዘፈዘፉ ወይም ኮሶ የጠጡ ኃይል ምሬት ያለባቸው ሰዎች አሉ። ይሄ እንደው ከምን የተነሳ ነው? ከዚህ ህዝብ ጥላቻ ነው ወይስ የኦሮሞ ህዝብ የራሴን እድል በራስ ወሰናለሁ የሚለውን ፍራቻ አንግበው ይሆን? የግንቦቱ መሪ እንደዛ የህዝቡ በቋንቋው መጠቀም ይችላል ወይ በቋንቋ መጠቀሙን በግልጽ ባይቃወሙም ግን በሌላ መንገድ ክልሎች ለምሳሌ ኦሮሚያ ክልል በ2-3 ቦታ መከፈል አለበት የሚልና አሁን ካለው ሁኔታ ወደ ኋላ እንዲመለስ ጥረት ማለት በሪቶሪካቸው ውስጥ በንግግሮቻቸው ውስጥ ይሄንን ነገር የሚያመለክቱ ህዝቦች የራሳቸውን ጉዳይ በራሳቸው ማስተዳደራቸውን ሙሉ በሙሉ የማይቀበሉ አለመቀበል ብቻ ሳይሆን ችግሩም ራሱ አሁን ስልጣን ላይ ያለው በኃይል ላይ ብቻ ሳይሆን አሁን ያሉ ሁኔታዎችንም ለመቀልበስ እንደሆነ የሚያመለክቱ ብዙ ሁኔታዎች ውስጥ የሚታዩ ነገሮች አሉ። ስለዚህ ግንቦት የህዝቦችን የራሳቸውን ድርባሽ መወሰን መብት
የውስጥም በውስጥም በሀገር ውስጥም ከዛ ሀገሮችም ሊፈጸሙ የሚችሉ ነገሮችን የሚቀበል አይመስለኝም። በዚህ ላይ ግልጽ የሆነ አቋም የለውም። በተለያየ መድረክ የተለያየ አይነት ነገር ነው የሚናገሩት። ስለዚህ ግልጽ አቋም አላቸው የሚል እንትን አመለካከት የለኝም። ምንም ግልጽ አቋም የላቸውም። ምን ሊያመጡ እንደሚፈልጉ ራሱ የሚታወቅ ነገር የለም። እነሱ የሚያውቁት አይመስለኝም። የኦሮምኛ ሲነገር በደስ የማይላቸው ሰዎች ወይ ደግሞ የኦሮምኛ ዘፈን ሲሰሙ ይሄ የዘረኞች ዘፈን ነው የሚሉ ሰዎች እንደዚህ አይነት አመለካከት አይ ቲንክ እንደሚታወቀው ላለፉት 120 ዓመታት በዛ ሀገር ውስጥ የመንግስት ስራ ሆኖ ሲቆይ በነበረው ያልተመጣጠነ የስልጣን እና የኃይል ሚዛን የተነሳ አማርኛ ነው። ስለዚህ አማርኛ ተፈጥሯዊ መብት እንዳለው ሰዎች ባይማሩትም እሱን እንደሚችሉ እዛ ሀገር ውስጥ ያለው ህዝብ መረጃዎች እንደሚያሳዩት 29% ሰው ብቻ ሳይሆን የሚናገረው ሀገሩ በሙሉ የሚችል የሚመስላቸው ሌላው ቋንቋ በአማርኛ ላይ ሌላውን ቋንቋ መናገር በአማርኛ ላይ አደጋ የመጣ የሚመስላቸው የሌላው ቋንቋ የሙዚቃ እድገት በአማርኛ ላይ የመጣ የሚመስላቸው አሁን የሚታየው በከተሞች አካባቢ የሚታየው የአማርኛ እድገትን ዝም ብሎ በንጹህ የስልጣን ላይ ያለው ኃይል ጣልቃ ሳይገባበት ዝም ብሎ ተፈጥሯዊ በሆነ መንገድ የመጣ የሚመስላቸው ሰዎች ኦሮምኛ ሲሰሙ በዚህ እነሱ ላይ የመጣ አደጋ የሚመስላቸው ሰዎች አሉ። አንደኛ ከተሞች ውስጥ የአማርኛ አድማጭ ቁጥር የበዛው ስልጣን ላይ ያለው ኃይል አማርኛ ስለሚናገር አማርኛ የሚናገሩ ሰዎች ፌቨር ሊደረጉ ስለነበረ ምክንያቱም በቋንቋ ምክንያት አማርኛ ከማይችል ሰው በተሻለ መንገድ በቀላሉ ስራ ማግኘት ይችላሉ፣ እዛ ውስጥ ሰርቫይቭ ማድረግ ይችላሉ። ለዚህ ነው በ19 እስከ አጼ ምኒልክ ወደዛ መጥተው አካባቢውን በያዙበት ጊዜ ከመያዛቸው በፊት በዛ ለምሳሌ ስንፍኔ የሚባለው አካባቢ ውስጥ የነበረው ኦሮሞ ብቻ ነው። ከያዙ በኋላ ደግሞ በ1900 አካባቢ 33% የነበረው ኦሮሞ በ45 ዓመት ጊዜ ውስጥ ወደ 18% የወረደው በ1933 24% የነበረው የአማርኛ ተናጋሪው ቁጥር ወይ አማራው ቁጥር ወደ 52% ያደገው እና ይሄ ነገር ደግሞ የነበረው ስርዓት አማርኛ ለሚችሉ ሰዎች ተገደው እንዲናገሩ ተገደው ማለት በጉልበት ብቻ ሳይሆን ሁኔታዎች እንዲያስከትሏቸው ተደርጎ ነው እንደዛ የሆነው። በዛ ቋንቋ የሚናገሩ በኦሮምኛ የሚናገሩ እዛው አካባቢ የነበሩ ሰዎች ከቤታቸው 5 ኪሎ ሜትር በማይሞላ ቦታ ላይ ያለ ሆስፒታል ውስጥ ሳይወዱ በግድ በአማርኛ የሚታከሙበት በሽታቸውን እንኳን በግልጽ መናገር የማይችሉበት በቅርብ ጊዜ የወጡ ጥናቶች በተለይ የሚልኬሻ ሚደጋ ጥናት በጣም የሚያሳይ ነው። ስለዚህ ለአማርኛ ተናጋሪ የሚመች ለሌላው ግን በፍጹም የማይመች በሽታውንም በግልጽ መናገር የማይችልና በምልክት የሚታከምበት ሁኔታ የነበረበት ሁኔታ ነው ያለው። ያንን ነገር የሚለውጥ የሚመስል ነገር በሙሉ አደጋ የመጣ የህልውና ጉዳይ የሴኩሪቲ ጉዳይ አድርገው ይሄ የአገር አድን የሚባለው መንፈስ በዚህ መንገድ ውስጥ ያለ ነው። ያደገ የኦሮምኛ ቋንቋ ዘፈን ካለ አደጋ የመጣባቸው ነው የሚመስለው። አይ ቲንክ በቅርቡ ሰማያዊ ፓርቲን ሲያተራምስ ያለው እና ውስጡ ከፍተኛ ቅራኔ እየፈጠረ ያለው የሚመስለው ሁኔታ በቅርቡ የተሰጠው አንድ የነሱ አባል የሆነ የመጨረሻው ስሙ የአያት ስሙ ኦሮምኛ ያለው ስም የሰጠው አስተያየት እንዴት ድርጅቱ ሲያናውጥ እንደነበረ የሚያሳየው አሁን ያለውን ማለት ከአማርኛ ውጭ ያሉ ድምጾችን ለመስማት ወይ ደግሞ ከተለመዱ ድምጾች ውጭ ለመስማት ዝግጁነቱ እንደሌለ እና እንደዚህ አይነት ነገሮች ሲፈጠሩ በጣም ትንንሽ ነገሮች በጣም ሲሪየስሊ ሊታዩ የማይገባቸው ነገሮች ራሳቸው ውስጣቸው አደጋ ሊፈጥሩ እንደሚችሉ አሁን ያለው ሪያሊቲ አሁን ያለውን አጠቃላይ እውነታ ነባራዊ ሁኔታ ለመቀበል ዝግጁ ያልሆኑ ድርጅቶች እዛ ሀገር ውስጥ ያለው ችግር እንፈታለን ብሎ እንደተቋቋሙ ነው የሚያሳየው እና ይሄኛው
በነበረው ነገር ሲመቻቸው የነበሩ ሰዎች ያ ነገር የተለወጠ ሲመስላቸው አደጋ የመጣ መስሏቸው ከዛ የሚመነጭ ፍርሃት ነው የሚመስለኝ እንደዚህ አይነት ነገር ማለት የኦሮምኛ ዘፈን ሲዘፈን ወይ ደግሞ ሁኔታዎች እንደዚህ አይነት ነገሮች ሲፈጸሙ ቅር የሚላቸው ሰዎች መልካም የመጨረሻ ጥያቄ ነው የማደርገው እንደው በእውነቱ በጣም የሚያሳዝን ነው ባፋቸው ስለ አንድነት ይወራል በተግባር ግን የለም እንደው አቶ ገረሱ የመጨረሻ ጥያቄ ነው የማደርገው ቲፒዲኤፍ ወይም የድርጅቱ ሊቀመንበር የነበሩት አቶ ሞላ ከርተው ኢትዮጵያ ገብተዋል ይሄ ጥምረት ኃይሉ ከዚህ ቲፒዲኤፍ ጋራ ነው ውደት ፈጥረናል አንድ ሆነናል ሲባል የነበረው በርካቶቹ የትግራይ ተወላጆች ናቸው ዙሪያ ገቡ ደግሞ ያለው ይታወቃል የትግራይ አካባቢ ነው ያለው እና እንደው ጥምረቱ ያላቻ ጋብቻ ሊሆን አይችልም ሊባል ይቻል ይሆን ስለሱ የምትለን ነገር ካለ እኔ ማለት እዛ አካባቢ ነበርኩ ለረጅም ጊዜ አንድም ቀን የትግራይ ህዝብ ዲሞክራሲያዊ ንቅናቄ የሚባለው ድርጅት ሲሪየስሊ ማለት እንደ ድርጅት ወስጄው አስቤ አላውቅም አንደኛ እንደሚባለው የአባሉ ቁጥር ወይ ወታደሩ ቁጥር ከዛ አካባቢ ካሉ ድርጅቶች በጣም በተሻለ መልኩ ቁጥሩ ከፍተኛ ነው ይሄ ቁጥሩ ከፍተኛ የሆነ ድርጅት ግን ያደገው በጦር ሜዳ እየተዋጋ መሬት እየያዘ ኦርጋኒክ በሆነ መንገድ በትግል ሂደት ውስጥ አይደለም ያደገው ዝም ብሎ የሆነ ካምፕ ኤርትራ ውስጥ ድንበር ላይ ያለ ካምፕ በተለምዶ የትግራይ ሰዎች ወደ ኤርትራ ለስራ ፍለጋ ይሄዳሉ ወደዛ አጋጣሚ ሲሄዱ እየተቀላቀሉበትና ምንም ሳይሰራ እዛው አካባቢ ህዝብ ስላለ ብቻ ቁጥሩ ከፍ ያለ ድርጅት ነው ስለዚህ ያንን መሰረት አጥቆ ስላለ ዩኒፎርም ለብሶ ስላለ የሆነ ቁጥሩ ከፍ ያለ በአንጻራዊ መልኩ ማለት ነው ድርጅት እንደ ድርጅት ቆጥሮ ኃይል ነው ብሎ ማሰብ ራሱ አይ ቲንክ ራሱ ማታለል ነው የሚመስለኝ ይሄንን አሁን የሚባለውን አይነት ወታደር በፊልድ በሜዳ ውስጥ በወተኛ የትግል ሜዳ ውስጥ ያሳደገ ቢሆን ኖሮ እነዚህ ሰዎች እየታገሉ ህዝቡም ለትግል ተቀላቅሏቸው ያደገ ቢሆን ኖሮ ይሄ ከፍተኛ ቁጥር ከፍተኛ ተጽዕኖ ሊያሳድር ይችል ነበር አሁን ግን ቁጭ ብሎ ሰዎች ከዛ እየተሰደዱ እየመጡ አንዳንዶቹ ምንም አይነት የፖለቲካ አስተያየት የሌላቸው መሬቱ እዛ አካባቢ ብቻ ስለሆነ በተለምዶ ሰዎች ከትግራይ ወደ ኤርትራ ሄደው ስራ ስለሚፈልጉ ብቻ ወደዛ የሚሄዱ አሁን ባለው ስልጣን ላይም ከፍተኛ የሚባል ቅራኔ የሌላቸው ወይ ደግሞ ያለውን ሁኔታ ራሱ በከፍተኛ ደረጃ ግንዛቤ የሌላቸው ሰዎች የተቀላቀሉበት ሁኔታ ነገር ነው ያለው ስለዚህ እነሱን ወስዶ ከነሱ ጋር የሚፈጠር ጥምረት ውጤት ያለው ተጨባጭ ነገር ያመጣል የሚል እምነት ከመጀመሪያው ጀምሮ አልነበረኝም በአጋጣሚ እኔ ያንን አስተያየት ራሱ እንደዚህ አይነት አስተያየት ሰጥቼ ነበረ በአስተያየት የምሰጠው በ2-3 ቀን ውስጥ የሰውየው መክዳት ተነገረና የሰውየው ባይከዱም አብሮ ቢቆዩ ያ ኃይል ሊሆን የሚችል ኃይል አይመስለኝም ይሄ ኦርጋኒካሊ በፊልድ ውስጥ ያደገ ኃይል አይደለም ሌላኛው ሊገነዘብ ሊያገኝ የሚገባው ግንቦት የሚባለው ድርጅት በግለሰቦች መብት ነው የሚታገለው የሚል የህዝብን የቡድን መብት ራሱ ሙሉ በሙሉ የማይቀበል ድርጅት እነዚህ ደግሞ በተወሰነ ደረጃ ለትግራይ ህዝብ ነው የምንታገለው ብለው የሚታገሉለት ዓላማ ያስፈልጋል አስፈልግም ማለት ምን ያህል እነሱ ከቲፒኤልኤፍ የተሻለ ለራሳቸው ህዝብ ይሆናሉ ወይ ደግሞ በትግራይ ህዝብ ውስጥ የበለጠ ቤዝ ሊያስፋፉ ይችላሉ ተወዳዳሪ ሊሆኑ ይችላሉ አይችሉም ወይ የሚለው ክርክር እንዳለ ሆኖ በተወሰነ ደረጃ የቡድን መብትን ለማስፈጸም የቆሙ ድርጅት ነው ከዚህ ድርጅት ጋር ተባብሬ እነሱ ከሚያስቡት ለየት ያለ ነገር ላገኛለሁ ብሎ ማሰብ አይ ቲንክ እንደዛ እንደ መሰረሪ እንደ መቁጠር ነው የሚመስለኝና
እነዚህ ሰዎች ብዙም የፖለቲካ ስቴት የሌላቸው የጠነከረ ራዕይ የሌላቸው ትግራይ ውስጥ ያለ ሰው ሁሉም ሰው በወያኔ ላይ ቅሬታ የለውም ባይባልም በኤርትራ የሚደገፍ ከቲፒኤልኤፍ ተመራጭ አማራጭ ሊሆን የሚችል ኃይል ይፈጠራል ብለው በራሳቸው መንግስት ሙሉ በሙሉ ተቀባይነት ሊያገኙ የሚችሉ አይመስለኝም። ስለዚህ ይሄኛው ዝም ብሎ ቅድም ካልኩት ህብረት የሚባለው አንድነት አሊያንስ ነው የሚባለው ነገር ህዝቡ ስለሚናፍቅ የሚታየውን ቁጥር ከፍተኛ ስለሆነ ያንን ከዛ ቁጥር እናተርፋለን ከሚል አመለካከት የመጣ ነው እንጂ እውነትም እነዚህ ይሄ የሚባለው ድርጅት ኃይል ነው የተጨበጠ ለውጥ በዛ ሀገር ውስጥ ለማምጣት አጋር ሊሆን ይችላል ብሎ ተጨባጭ አናሊሲስ ከማድረግ የመጣ አይመስለኝም። በዛ እምነትም ከተደረገ ያለው ነባራዊ ሁኔታ የማይገነዘብ ኃይል ድርጅት እየመራ እንደሆነ ነው የሚያሳየው ብዬ ነው የማስበው። መልካም አቶ ገረሱ ከልብ አመሰግናለሁኝ ከሰይፈ ነበልባል ጋራ ቆይታ ስላደረግ። በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ በ2 ደቂቃ ውስጥ መልእክት አስተላልፈህ እንሰነባበት። የተለየ መልእክት የለኝም። ማለት እዛ ሀገር ውስጥ ያለው ችግር እየተባባሰ ነው የሚሄደው። በተለይ በኦሮሞ ህዝብ ላይ የሚደርሰው ችግር፣ በሌላው ህዝብ ላይ የሚደርሰው ችግር በዛ ሀገር ውስጥ ከዚህ በፊትም ችግር ነበረ። በታሪክ ሂደት ውስጥ አሁንም እነዛ ችግሮች መልካቸው ቀይረው ቀጥለዋል። እዛ ሀገር ውስጥ ያለው ግጭት ከመንግስት ጋርም ብቻ አይደለም፣ መንግስትን የሚቃወሙ ኃይሎችም እርስ በርሳቸው ይቃወማሉ። የሶስትዮሽ ግጭት ወይ ትራይንጉላር ፕሮብሌም ችግር ነው ያለው። ስለዚህ ይሄ የሶስትዮሽ ግጭት ባለበት ሁኔታ ውስጥ የሚደረግ ትግል ሁልጊዜም ቢሆን በጎንም በወደፊትም ስልጣን ላይ ባለው ኃይልም ላይ ስለሚደረግ ስቃዩ እንደዛው ነው የሚቀጥለው። ስለዚህ ሀገር ውስጥ ያሉ ችግሮች ላይ እዛ ሀገር ውስጥ ያሉ የፖለቲካ ኃይሎች በአቋራጭ ስልጣን እናገኛለን ወይ ደግሞ እኛ ስልጣን ይዘን የነበረውን ነገር በራሳችን መንገድ እናስቀጥላለን፣ በራሳችን መንገድ እንፈታለን ከሚለው አመለካከት ተላቀው እዛ ሀገር ውስጥ ያሉትን መሰረታዊ ችግሮች ተቀብለው ችግሮችንም ለመፍታት ተዘጋጅተው ሆነስትሊ አሁን ካለው የተለየ በፊት ከነበረውም የተለየ አሁን ካለውም የተለየ እና የተሻለ መጣይ ለሁሉም ህዝቦች እንዲመጣ መታገድ ያለባቸው ይመስለኛል። መልካም የነበሩ ቅራኔዎችን በመካት አሁን ያሉ ነገሮችንም በማድበስበስ የማይጨበጥ ነገር ለማስፈጸም ከመጣር ይልቅ የነበሩ ችግሮችን ተቀብለው የተሻለ ፊውቸር እንዲመጣ መታገድ ያለባቸው ይመስለኛል። ይሄው ነው መልእክቴ። መልካም አቶ ገረሱ ከሰይፈ ነበልባል ጋራ ቆይታ ስላደረግ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እንደ አስፈላጊነቱ ወደፊት በሌላ ርዕስ ተገናኝተን ከወገን ጋራ ተገናኝተህ ሐሳብ እንደምትለወጥ ተስፋ አደርጋለሁ። ደህና ሁንልኝ። እኔ አመሰግናለሁ። መልካም Obsena tabinya lamiko ke kana Aras midagila luka tabate badana Obsena tabinya lamiko ke kana Aras midagila luka tabate badana Namu soromo ko Halifal mi Adunya raga ko Halifal mi Malbadi lamiko Halifal mi Challisu turako Halifal mi Namu soromo ko Halifal mi Adunya raga ko Halifal mi Malbadi lamiko Halifal mi Challisu turako Halifal mi Abana bari Ebise yerge Dude talasa Nafati yarge Malo 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 Abana bari Ebise erge duge ilmasa Nafati erge malo 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 Iga politiko Halifal mi Chali simpunko Halifal mi Iga bolesako Halifal mi Chali simpunko Halifal mi Iga politiko Halifal mi Chali simpunko Halifal mi Iga bolesako Halifal mi Chali simpunko Halifal mi Iranaga Ilbesafare Debisa kaweli
Rasasate Ijole Oromo Andufine Nufituf Dema Oromo Dagay Oromo Kay Oromo Dagay Karafes Damaki Oromo Dagay Mirga Kefalme Okuman Waltay Kamaduratifu Garan Ubani Yo Hara Chalifle Ada Waltay Kade Afalmanu Okuman Same Oromo Kay Oromo Dagay Kamaduratifu Garan Ubani Yo Hara Chalifle Ada Waltay Kade Afalmanu Okuman Same Oromo Kay Oromo Dagay Oromo Kay Oromo Dagay የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደናንተ አድርሰን ይሄው ልንሰናበት የቀራን የጀመርነውን የሃጫሉ ሁንዴሳ ዜማ ወደናንተ ማድረስ ብቻ ይሆናል። እንግዲህ እስካሁን ደስ እናስተናግዳችሁ የነበርነው እኔ ፕሮግራም በማቅረብ ኢዮባይሳ ፕሮግራም በመምራት በሬ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት ቾሮር ያሰማን። ሃጫሉ ሁንዴሳ አየር ላይ ያለ Sakabay, sekani, sesekani, kangar-gar nuwata, jaray. Ogalaya putiyo na bandiga, yadida harkota kita. Ogalaya kurra baranda tabe, murma ke jalantane. Fesiaga ansirafado jira mala jira yaga mala jira chachap senaya jira ane jiru wadi ane jiru yaga ane jiru kote naya kote nami sani darbate yaga kote nami sani darbate kafe bulu nami mahabbate yaga mala jira chachap senaya jira Canto
lalgaloto jalan fage lalgaloto kullalen kan tufa lalgaloto garam pichu turi lalgaloto dalam pinne se lalgaloto silaka jalala lalgaloto wadiram faganu lalgaloto jalan fage digani garasala garati gamu mande nubasan adam bane nu adambo soreti ada sore irwani rabu sakabai sekani sekani kan gargar nu bata jarai Sani barre turebu ukalane tiya wande sijra gobe ambora talaki sei ukalane tiya narra bagate debe siadun kiyayo mala nafe nafe aga dane mala nafe chachap senla delai aninjuru aninjuru yaga aninjuru Jua jadi sendironan kaniaga Jua jadi sendironan kani Nama garan ane Mamunar kaniaga Manan jira cacap senanya tegiran Manan jira manan jira yaga Manan jira cacap senanya tegiran Anin jiru adi Anin jiru yaga Anin jiru kuku tenanya tegiran Kote nami Sani darbate aga Kote nami Sani darbate